ሄይ ጋይስ በድጋሚ መጥቻለሁ። አሁን የምናየው ደግሞ ምንድነው እንዴት ነው ኤጀንታችንን ማወቅ የምንችለው፣ ሁለተኛ ደግሞ ድንገት ሊንኩ ባያስገባን እንዴት ነው የኤጀንታችንን ቁጥር ኤጀንሲ ውስጥ ሞልተን በኤጀንት ስር የምንሆነው የሚለውን እናያለን። ከስር ሩም ሞመንት ሜሴጅ እና ሚ የሚል አለ። ሚ የሚለውን ትነካላችሁ። ሚ የሚለውን ከነካችሁ በኋላ ወረድ ስታደርጉት እዚህ ጋር ኤጀንሲ የሚል አለ። እዚህ ውስጥ ትገባላችሁ። ጆይን ኤጀንሲ እና ክሬት አን ኤጀንሲ የሚል እንደዚህ ነው የሚመጣላችሁ። እንደዚህ ግን ከስንት አንዴ ነው የሚያጋጥመው። አብዛኛውን ጊዜ በሊንክ ውስጥ ስትገቡ እዚች ጋር ጆይን ኤጀንሲ ሳይሆን የኤጀንታችሁ ስም ነው የሚቀመጥላችሁ። የኤጀንታችሁ ስምና የኤጀንታችሁ አይዲ ማለት ነው። እንደዛ ሆኖ ካገኛችሁት ሊንኩ በትክክል ሰርቶላችኋል፣ ትክክል ነው አካሄዱ ማለት ነው። ግን እንደዛ ሳይሆን ቀርቶ ኤጀንሲ የሚለው ስትገቡ ጆይን ኤጀንት የሚል ከመጣላችሁ ምንድነው ማድረግ ያለባችሁ? በብዛት እንደዚህ አይነት አጋጣሚዎች ሊፈጠሩ ይችላሉ። ያ ማለት ኤጀንሲ የሚለው ስትገቡ ጆይን ኤጀንሲ እና ክሬት አን ኤጀንሲ የሚል ልክ እንደነዚህ እንደሁለቱ ማለት ነው። ወይ ደግሞ የኤጀንታችሁ ስም ከሌለ ምንድነው ማድረግ ያለባችሁ? ጆይን ኤጀንት የሚለውን ትነካላችሁ። እሱን ከነካችሁ በኋላ እዚህ ጋር አይዲ እንድታስገቡ ይጠይቃችኋል። እዚህ ጋር የኤጀንታችሁን አይዲ ማለትም ዌብሳይቱ ላይ የተቀመጠውን የኤጀንት አይዲ በትክክል ታስገባላችሁ ማለት ነው። በትክክል የኤጀንታችሁን አይዲ ካስገባችሁ በኋላ ቼክ የምትለውን ትነካላችሁ። ቼክ የምትለውን ስትነኩ እንደዚህ የኤጀንታችሁ ስም ኤጀንት ከሌ ብሎ ይመጣል። ከዛ ሰሚት ትሉታላችሁ ማለት ነው። ሰሚት ካላችሁ በኋላ እንደዚህ ሹር የሚል እርግጠኛ ናችሁ የሚል ይመጣላችኋል። ሹር ትሉታላችሁ። ከዛ በዛ ኤጀንት ስር ሆናችሁ ማለት ነው። አለበዛ ግን ይሄኛውን ፕሮሰስ ካላደረጋችሁ አንደኛ ታስካችሁ በትክክል አይመጣም። ታስክ የፊት አሻራ ራሱ ብትሰጡ ታስኩ አይመጣላችሁም። ሁለተኛ ማንኛውም ማታውቁት ሰው ኤጀንታችሁ ይሆንና ስለ አፑም የማያውቅ ሊሆን ይችላል። ቅድም እንዳላከላችሁ አግሪ ካላችሁት ይልኩላችኋል። በእርግጠኝነት አግሪ ካላችሁት በእነሱ ስር ሆናችሁ ማለት ነው። ሌላ ሊንኩ በትክክል የሰራላችሁ እንደገባችሁ እዚህ ጋር ሚ የሚለውን ትነኩና ኤጀንሲ የሚለው ስትገቡ እዚህ ጋር የኤጀንታችሁን አይዲ እና የኤጀንታችሁን ስም በትክክል ታገኛላችሁ ማለት ነው። ከዛም ኤጀንታችሁን ለማውራት ወይ ደግሞ ከኤጀንታችሁ ጋር ለመገናኘት ስትፈልጉ እዚህ ጋር ከስር የአይዲ አለች። አይዲን ብላ የምትመጣ ቁጥር አለች። እሷን ቁጥር ተወስዱና ሩም ላይ ሰርች ቦታ አለ። እዛ ሰርች ቦታ ላይ ያቺን ቁጥር ታስገባላችሁ። ከዛ ሰርች ስትሉት የኤጀንታችሁ ፕሮፋይል ይመጣል። ከዛ ፕሮፋይሉን ትነኩና በቀኝ በኩል ከስር የቻት ምልክት አለች። እሷን ነክታችሁ ለኤጀንታችሁ የምትፈልጉትን ነገር መጻፍ ትችላላችሁ ማለት ነው። ሌላው ኤጀንታችን ፕሮፋይል ውስጥ ስንገባ የምናገኘው ምንድነው ላይቭ መግባቱን እዚች ጋር ቀስቶ ያለችባት ሰማያዊ ነገር በርታ የምትንቀሳቀስ ከሆነ ኤጀንታችን ሩም ከፍቷል ወይ ደግሞ ፓርቲ ከፍቷል ማለት ነው። እሱን በመንካት እሱ ወደ ከፈተው ሩም ውስጥ በዚህ መልኩ መግባት እንችላለን። ላይቭ ላይ ወይ ደግሞ ፓርቲው ላይ ከገባን በኋላ ባዶ ወንበሮች ካገኘን ወንበሩን በመንካት በመቀመጥ የምንፈልገውን ጥያቄ መጠየቅ እንችላለን። ያ ካልሆነና ወንበሩ ሙሉ ከሆነ ደግሞ ከስር ሳይ ሄሎ የሚለው ጋር ነክተን ኮመንት በመጻፍ ወይ አስረዱኝ ወይ አዲስ ጀማሪ ነው ወይ አስገቡኝ በማለት የምንፈልገውን ጥያቄ ለኤጀንታችን ወይ ደግሞ ኤጀንታችን ላስቀመጣቸው ልጆች መጠየቅና መገናኘት አብሮ መስራት እንጀምራለን ማለት ነው።